ሊገባው ነው። ሰላም ሰላም፣ ውድ ዩቲዩብ ተከታታዮቻችን እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተ እንዴት ናችሁ? አረ እናንተ ሰብስክራይብ አድርጉ፣ ላይክ፣ ኮሜንት። አረ ተው፣ እኔ ገና ታዳጊ ልጅ ህፃን ቦቃቀላ ነኝ። ስለዚህ ሰብስክራይብ አድርጉ ኤቭሪባዲ። ምንድነው እና ያው ሰብስክራይብ አድርጉ። የስላደረጋችሁኝ 5 ሰዎች ቴንኪዩ። እና ዛሬ ከተሙሉ ታዘን ነበረ። እኔ ተሙሉስ ሌላ ቀን አሳያችኋለሁ በሌላ እንትን። እና እንዴት ናችሁ? ደህና ናችሁ ወይ? በጣም ደህና ነኝ። እባካችሁን ሰብስክራይብ አድርጉ። ጥሩ ጥሩ ቪዲዮዎች እለቃለሁ። ሰው አልሳደብም፣ ጨዋ ነኝ። አፍቃችኋለሁ እንጂ አላሳዝናችሁም በነገራችን ላይ። እና ሰብስክራይብ ኮሜንት አድርጉልኝ። እሺ እህታችን ሀይሚ እንኳን ደህና መጣሽ። አሁን የተለያዩ ጥያቄዎች አሉኝ። እነሱን ጥያቄዎች በአግባቡ ትመልሽልኛለሽ ብዬ አስባለሁ። ያው አንዳንድ ጊዜ የራሳችን ላይፍ ለአንዳንድ ሰዎች ትምህርት ይሆናልና ሀይሚ ማናት? ሀይሚ የት ተወልዳ አደገች? እሺ እኔ ሃይማኖት አበበ እባላለሁ። ተወልጄ ያደግኩት በሰሜን ሸዋ ዞን በትንሿ ከተማ በአልዩ አምባ ነው። አልዩ አምባ ትባላለች፣ ግን ብዙ ሰው አያውቃትም። የምትታወቀው ብዙ ጊዜ አልዩ አምባ በአንኮበር ነው። እና ይሄ ራሱ እኔ በጣም ተጽዕኖ አድርጎብኛል። የአልዩ አምባ ልጆች እያንዳንዳችሁ ገብታችሁ አስተዋውቁ፣ ዩቲዩብ ሰብስክራይብ አድርጉ። ሁለተኛ ደግሞ አስተዋውቁ። ለራሳችሁ ደግሞ ዩቲዩብ ከፍታችሁ በተለያየ ሶሻል ሚዲያ ላይ እርግጠኛ ነኝ አላችሁ። ስለዚህ እውነት የአልዩ አምባ ልጆች አልዩ አምባ ማን እንደሆነች ምናምን አስተዋውቋት። እና እውነት ብዙ ሰው ለትራንስፖርት ራሱ የምትቸገርበት ጊዜ ነው ማለት ገና ከአዲስ አበባውን ደብረ ብርሃን ሄደች፣ ከደብረ ብርሃን ወደ አንኮበር ወይንም አልዩ አምባ ነው እንጂ ደብረ ብርሃን ላይ ነው እንጂ የምትታወቅ ማለት ሰው የሚያውቀው ሌላ ቦታ ላይ አትታወቅም። እና በዛ በጣም ነው ማዝነው። እሺ ሀይሚ አሁን ያው ሁላችንም ገጠር ተወልደን ያደግነው። ገጠር ተወልደን ስናድግ አስተዳደግሽ ምን ይመስል ነበረ? ትምህርትስ እስከ ስንት ተምርሻል? ትምህርት ቤት ላይፍሽስ እንዴት ነበረ? የትምህርት ቤት ላይ በጣም ደስ ይላል። እስከ 10 ተምሬያለሁ። ያው ተወልጄ ያደግኩት እንደማንኛውም የኢትዮጵያ ማህበረሰብ በገጠሯ በትንሿ በአልዩ አምባ ነው። አልዩ አምባ በጣም ትንሽ ሆነች እንጂ ከአዲስ አበባ ቀድማ የተቆረቆረች ሀገር ናት። በአጼ ምኒልክ ጊዜ ነው እንትን ያለችውና በጣም እንትን አላደገችም፣ አልተቀየረችም እንጂ ትልቅ ሀገር ናት ማለት እንደ ሰፈር ስትታይ ያኔ አዲስ ሰፈር አይደለችም። እና እንደዛ ነው ያደግኩት። የትምህርት ቤት ላይፌ በጣም ደስ ይላል እንዳልኩሽ። በነገራችን ላይ ረባሽ ነበርኩኝ። ኦኬ ከ1 እስከ 4 እኔ ነበርኩ አለቃ። እና የትዛ ከ1 እስከ 4 ባለው የትምህርት ቤት ደረጃ በጣም ጎበዝ ነበርኩኝ። አሪፍ ነበር ውጤቴ ራሱ ነው። ግን ከ4 በላይ ምን እንደነካኝ አላውቅም። እንግሊዘኛ የጀመረው ከ4 ነው ወይ ይሉኛል እንደምን ሰፈለችት የሚያውቁኝ ማለት ነው። እና ከ1 እስከ 4 በጣም አሪፍ ነበር። ከ4 እስከ 10 ደግሞ ያው ጥሩ ነው። ያኔ የኔ የፈለኩትን ባላረግም ግን ትምህርት ብዙም አይደለም። ትምህርት ቤት ብዙ ጊዜ የሚሄደው ግዴታ መማር በቤተሰብ እንዳለብሽ ታውቂያለሽ። ካልተማርሽ ወዴት መሄድ አትችይም። ያ ታይም መማሪያ ታይም ስለነበረ ተምሬያለሁ። እሺ ማለት እዛው እስከ 10 ድረስ እዛ ነው የተማርሽው? እዛው አልዩ አምባ ነው። አልዩ አምባ እስከ 12 ነው። እስከ 12 ኦኬ። 10ኛ ክፍል እንዳቆምሽ ከዛው ነው የኖርሽው? ከዛስ ወዴት ሄድሽ? ከ1 እስከ 10 ተማርኩኝ። ከዛ ወደ አዲስ አበባ መጣሁኝ። ያው ህይወት ከዛም በኋላ ነው እኔ ህይወት መኖር የጀመርኩት። ከዛ በቤተሰብ ጋር ነው ያደግኩት። በጣም በጥሩ ቤተሰብ ነው ያሳደጉኝ። በጣም ነው ቤተሰቦቼን የምወዳቸው። ደስ የሚል አስተዳደግ አሳድገውኛል። ከዛም በኋላ ግን እንደማንኛውም ሰው የራሴን ህይወት ማለት አግብቼ ምናምን በቃ የሆነ ራሴን መቻል ስለፈለኩ ወደ አዲስ አበባ መጣሁ። አዲስ አበባ በጣም ብዙ ቻሌንጅ አጋጥሞኛል። ኦኬ አንዱ አዲስ አበባ ካጋጠመኝ ቻሌንጅ ምን እንደው ታውቂያለሽ? ልጅ እንደመጣው ሰው ቤት አስገባች። ሰው ቤት አስገባችኝ ማለት ነው። እሺ እና ሌላው ነው ምናምን እና እዛ ቤት ልክ እንደሌላው ሀገር ማለት ልክ እንደ አረብ ሀገር ሳህንና ሻይ መጠጫ የውሃ መጠጫ ይለያል። እና እኔ ደግሞ ኦኬ ለሰራተኛ ለብቻው ተብሎ እኔ ደግሞ ሰራተኛ እኔ ደግሞ በቤተሰብ ያደግኩት ልጅ ነኝ። ብዙም የዚህና እውቀቱ የለኝም። እና በጣም ከፋኝ፣ በጣም ነው የከፋኝ ያን ጊዜ ማለት ነው። ምክንያቱም እኔ እኛ ቤት
አለ ማለት እንትኖች አሉ። አሁን ገበሬ አለ። ከኛ ግን አሁን እናቴን ስታሳድገን ይሄ ከገበሬዎቹ ጋር ነው የምንበላው የምንጠጣው። ከብትረኛ አለ ግን እንደዚህ ተብሎ አይነገርም። ዘመዶቻችን ናቸው የሚባለው እንጂ እሱ እንትና ነው አረብ ለብቻችሁ የሚባል ነገር የለምና የገጠሩ ማህበረሰብ በተለይ እዚህ በጣም ደስ ይላል። በእንደዚህ አይነት ስላሳደጉን በጣም ደስ ይላል። እና አዲስ አበባ መጥቼ የመጀመሪያ ቻሌንጅ ይሄ ነበረ። ኦኬ። እና በቃ የሳህንና የሻይ መጠጫ መለየቱ አዲስ አበባ በጣም ቻሌንጅ ነበር። ያ ቻሌንጅ ደግሞ እስካለሁበት ሰዓት ድረስ ጥሩ ነው ማለት በዛ ሰዓት ከፍቶኝ አለቀስኩኝ። በጣም አለቀስኩ ማለት እንዴት እንደዚህ ሰው እኔ ቆማጣ ነኝ አልኩኝ። የተለየ ሰው መሰልኩ ግን እኮ እነሱ ኖርማል ናቸው እንደኔ ናቸው። ኦኬ። እና በቃ የሆነ ከፋኝ። ያን ጊዜ ህይወት ጀመረ እኔ ጋር ማለት ነው። እሺ አዲስ አበባ ስንት ጊዜ ተቀመጥሽ? ማለት ስንት አመት ተቀመጥሽ? ወደዚህ ከመምጣት አዲስ አበባ 3 አመት ተቀምጫለሁ። 3 አመት። ከ3 አመት በኋላ ነው ወደ ስደት የመጣሽው። እና ስደት አሁን የምትገኙ በኢማራት ዱባይ ውስጥ ነውና ስንት አመት ተቀመጥሽ ዱባይ ውስጥ? ዱባይ ውስጥስ ምን የሚያስከፋ ነገር ገጠመሽ ወይስ ደግሞ ምን የሚያስደስት ነገር ገጠመሽ? አንዳንድ ጊዜ የኛ የራሳችን ገጠመኝ በተለይም ደግሞ በስደት ሀገር በአረብ ሀገር ያለን ልጆች ብዙ ቻሌንጅ ይገጥመናል። ያን ቻሌንጅ እንዴት ብለን ማለፍ እንደምንችል ያንዳንችን ለአንዳችን ትምህርት ይሆነናልና እስኪ አንቺ ቻሌንጅ ሆኖብኝ ግን በትግስት አልፌዋለሁ የምትይውን ለተመልካቾችሽ እስኪ አስተላልፊ። ሁለተኛ ነገር ደግሞ ያን ቻሌንጅ አልፌ የተሻለ ቦታ ነው አሁን ያለሁት እምትይ ከሆነ ደግሞ ያን እንዴት አገኘሽው? ትግስትሽን ምን ያህል ፈትኖሻል? ተፈትነሽስ አሁን ላይ ምን ላይ ነው ያለሽው? እስኪ እሱን ነገር ብትነግሪኝ ደስ ይለኛል። ዱባይ ከመጣሁ እኔ 5 አመቴ ነው። ኢትዮጵያ ማንሄድኩም 5 አመት ሙሉ ዱባይ ነው ያለሁት። ኦኬ። ያው አንዳንድ ነገሮችን ለማሳካት ተመልሼ ላለመምጣት በማሰብ እስካሁን ድረስ ዱባይ ነው ያለሁት። ኦኬ። እና 5 አመት ስቀመጥ ዱባይ ብዙ ቻሌንጅ አጋጥሞኛል። እና በጣም ደስ የሚሉ ቻሌንጅ ይሄ ያልቀን አልፎ ሌላ ቀን አለው የሚባለውና ያ ቻሌንጆች ካለፉ በኋላ ብዙ ነገር አስተምረውኛል። ምሳሌ እኔ አሁን 2 አመት ከ6 ወር ኮንትራት ነበርኩኝ። ኦኬ። ኮንትራት ቤት በነበርኩበት ሰዓት በጣም የሚያስቸግሩኝ ምንድነው ልጆች አሉ። ወጣቶች ልጆች አሉ። 3 ልጆች አሉ። ባልና ሚስት ናቸው። እነሱ ሴትዮዋና ሰውየው ሁሌ አይደለም ሴትዮዋ ማታ ስራ አላት። ቀን ነው ቤት የምትቆነው። ሰውየው ስራ ነው እና ማታ ከልጆቹ ጋር መተኛት የኤኒ ታይም ነው የምትነሹ። ልጆቹ ደግሞ እኔ ስመጣ ደግሞ በዛ ሰዓት ስንት ጊዜያቸው ነበር ሰሽ? አንዷ 8 ወሯ ነበር። ህፃናቶች ናቸው። ህፃናት ነበር 8 ወር። ያ አንዷ ደግሞ ተለቅ ያለችው 2 አመት፣ አንዷ ደግሞ ወደ 4 አመት እና ያቺ ልጅ እነዛ ልጆች በጣም ያስቸግሩኝ ነበር። በተለይ ማታ አማማ የሚሉት ነገር እናታቸው አጠገባቸው ስለሌለች እነሱ መተኛት አትችይም። መተኛት አልችልም። ለረጅም ሰዓት በጣም ማታ አስቸገረኝ። ቀንም ደግሞ እኔ ብቻ ነኝ ያለሁት። ቀንም አልተኛም። ያኔ በቃ ቀንም ከህፃናቶች ጋር ነሽ፣ ሌሊትም ደግሞ አብረሻችሁ ነው የምትተኙው። እንደው በጣም አንዱ ቻሌንጅ ልጅቷ ያጫወትኳት ጅዋጅዌ የተጫወተች ወደቀችብኝ። ወይኔ! እና ወድቃብኝ እውነት እመቤቴ ቅድስት አርሴማ እናታችን ድንግል ማርያም እውነት ወደቀች እና ሰዎቹ ይከሱኛል ብዬ አስቤ ነበረ። እንደዚህ እግሯ እዚህ ጋር ተመታች። ኦኬ። ስትመታ ለአንድ ወር እግሯ ታሽፎ ነበር እና ሴትዮዋ የአንድ ካም አይታ ነው መሰለኝ ምንም አላለችኝም። ምን ሆና ነው ስትለኝ እኔ የወደቀችው 2 አመቷ ነው። እኔ ደግሞ ፎከስ እያደረኩ ያለሁት ያቺ ትንሿ ላይ ነው እና እሷ እየተጫወተች እኔ እቺን ጡጦ እያጠባኋት ስለነበር በሰዓቱ የተፈጠረው በቃ ምንም ሳላሽ ነገርኳት። ከዛም በቃ ምንም አላለችኝም። ግን ያው ተረዳችሽ። ተረዳች። ግን እሷ እስከምታውቀው በጣም የሆነ ማለቅሶ እኮ አላ ናቅሼ በቃ እስር ቤት ነው የምገባው። ወይኔ ጉዴ ፈላ። ደግሞ አብረውኝ የሚሰሩትም እናቷ ቤት የአረቦች ታውቂያለሽ፣ ቤታቸውን ሰርተው ካልወጡ እዛው ነው የሚኖሩት፣ አብረው ነው የሚኖሩት። እና እናቷ ቤት ያሉ ሰራተኞች ደግሞ በቃ የሌላ አስፈራሩኝ። ምን አሉኝ? በቃ ወይ ትታሰሪያለሽ ነው የሚሉኝ። በቃ ልጅቷ ማለት በቃ እንትን ብሏል። ኦኬ። ስለተጎዳች በቃ በጣም አሳሳቢ ሁኔታ ላይ ነበረች እና ያ የእሷ ልጅ መውደቅ ያልተሳልኩት ታቦት
የኔ እናታው ያስጨንቃል። በጣም እውነት በቃ መብሄድ ማለት እስከምትመጣና ልጅቷን እስከምታይ ልጅስ በጣም